ኢትዮ ፋይት ናይት እና ኢቲኤፍሲ ዩኤፍሲን በሀገራችን ማዘጋጀት ላይ የሆነ አይነት ግብግብ እያየን ነው። የሚዲያዎች ነቆሮዎች እና የተለያዩ ነገሮች የነሱ ብቻ ሳይሆን የኢድሪስ እና የአዲስ በጉጉት ሲጠበቅ የነበረው ሪማች አሁን ጥያቄ ምልክት ውስጥ ገብቷል። ምንድነው የተፈጠረው? በተጨማሪ ዩቲናስ ምንድነው እያጋጠማት ያለው ነገር? እዛ ላይም የምለው ነገር ይኖረኛል። ሪል ቶኪስ ሳላሃዲን አብራችሁን ቆዩ። የተከበራችሁ የሪል ቶኪስ ሳላሃዲን ቤተሰቦች፣ ዛሬ በሀገራችን የሚገርም ተቀባይነትን ያገኘው ዩኤፍሲ ፋይት እና ከዛ ጋር ተያይዘው የመጡ አዳዲስ ነገሮችና በአብዛኛው ግን ኢድሪስ እና አዲስ መካከል የተፈጠረው ምንድን ነው? ሪማቹ ከሞይታይ ወደ ኤምኤምኤ መቀየሩ አዲስን አላስደሰተውም። ኢድሪስ ደግሞ በኤምኤምኤ ነው ሪማቹን ማካሂደው ብሏል። እዛ ላይ ለምሰጣቸው ሀሳቦች ማስረጃ እንዲሆኑኝ 1-2-3 ቪዲዮዎችንም ይዣለው። ከዛ በተጨማሪም ዩቲናስ ምንድን ነው ያጋጠማት? ለምንድን ነው እንደዚህ አይነት ነገርስ የሚያጋጥማት? የአዲስና የኢድሪስን ፋይት ከዚህ ቀደም እንዳያችሁት የተለያዩ የሶሻል ሚዲያ ክርክሮችን እዛው የፋይቱ ሜዳ ላይም የተለያዩ ተቃውሞዎችን የሰማንበት ነበር። አዲስና ኢድሪስም ከፋይቱ በኋላ በሰላም ቢለያዩም በሚዲያዎች በሰጧቸው የተለያዩ ሀሳቦች የተነሳ በግለሰብ ደረጃ እልህ ሳይጋቡ የቀሩ አይመስለኝም። ኢድሪስ ከጅላሉ ጋር በነበረው ቆይታ የተናገራቸው አንዳንድ ሀሳቦች ለአዲስ ምቾት አልሰጡትም ነበር። ከዛ በኋላም ኢድሪስም አዲስ እዛ ላይ በተናገራቸው ሀሳቦች የተነሳ እልህ በሚመስል መልኩ የሰጣቸው የተለያዩ ደግሞ ተጨማሪ ሀሳቦች ቲክቶኮች ላይ እያየን ነበር። አሁን ላይ ምንድን ነው የተፈጠረው? ፋይቱስ ሊካሄድ የነበረው ሪማቹ ኤምኤምኤ አልነበረም ወይ? ያንን ሀሳብ የሚቀይር ነገር ምን ተፈጠረ? በመጀመሪያ ቲክቶክ ላይ ይህንን ቪዲዮ ነበር ያየሁት። እስኪ አብረን እንመልከተው። ያ ካልሆነ እኔ ሌሎች ኦፈሮች እየቀረቡልኝ ስለሆነ ጌች እንግዲህ ለዚህ ማርሻል አርት ለዚህ ስፖርት ያደረገው ለእድገቱ ያደረገው ትልቅ አስተዋጽኦ አለ። በጣም አከብረዋለሁ። ስለዚህ ይህን ነገር እንዳዘጋጅ ትኩረት ሰጥቶት ማስተካከል ካለበት ማስተካከል አለበት። የሪማቹ ሁኔታ ያው ይህንን ነገር በአስቸኳይ በዚህ በ24 ሰዓት ውስጥ ወስኖ እንዲያሳውቀኝ ነው የምፈልገው። አዲሱ ኢድሪስን ሪማች በሙይታይ ዲሲፕሊን እንግዲህ ጠይቋል ማለት ነው። በ24 ሰዓት ውስጥ እንግዲህ ይህንን ምላሽ ጠብቃለሁ ብሏል። በ24 ሰዓት ውስጥ የማይሰጥ ከሆነ ይሄ ፋይት የሚከናወን አይመስለኝም አይደል? ትክክል። ኢድሪስ በኤምኤምኤ ፋይት ሪማች ጠይቋልና አክሴፕት ታደርገዋለህ? ሪማች ማለት አንድ ጨዋታ ለምሳሌ ኳስ ሊሆን ይችላል። ያ ኳስ ነው አይደለም የሚደገመው ሪማች ማለት እንጂ ኳሱ ወደ ዋና ተቀይሮ ዋና ሪማች አይሆንም። ይሄንን የኤምኤምኤ ፋይት አክሴፕት አላደርገውም። ሪማች እኮ መሆን ካለበትም ሞይታ ነው እየተባባልን እያወራን ነበረ። ጌችም ከሱ ጋር ተነጋግሮ እንደሚያሳውቀኝ ነግሮኝ ነበረ እና ልጁ ፍላጎት እንደሌለውና አቅሙ እንደማይፈቅድ ነው። ኤምኤምኤ መሆኑ እሱ ለሱ አድቫንቴጅ ነው። ይሄ ጨዋታ ላይ ኤምኤምኤ ሪማች መሆኑ አሁን ኤምኤምኤ በባህሪው ልፊያ ነው፣ ትግል ነው። በገባት ጁጁትሱ መስራት አለብህ። ትግል ትታገላለህ፣ ግራውንድ ፋይት ምናምን ትወርዳለህ። ያ ለራሱን የቻለ ኤክሰርሳይዝ ማድረግ አለብህ ማለት ነው። ስለዚህ ኤምኤምኤ ደግሞ ለመጫወት እሱ አንድ ዙር በእኔ ዲሲፕሊን መጥቶ ይጫወትና ከዛ ሶስተኛ ጨዋታችን ኤምኤምኤ ማድረግ እንችላለን። ያ ካልሆነ እኔ ሌሎች ኦፈሮች እየቀረቡልኝ ስለሆነ ጌች እንግዲህ ለዚህ ማርሻል አርት ለዚህ ስፖርት ያደረገው ለእድገቱ ያደረገው ትልቅ አስተዋጽኦ አለ። በጣም አከብረዋለሁ። ስለዚህ ይህን ነገር እንዳዘጋጅ ትኩረት ሰጥቶት ማስተካከል ካለበት ማስተካከል አለበት። የሪማቹ ሁኔታ ያው ይህንን ነገር በአስቸኳይ በዚህ በ24 ሰዓት ውስጥ ወስኖ እንዲያሳውቀኝ ነው የምፈልገው። አዲሱ ኢድሪስን ሪማች በሙይታይ ዲሲፕሊን እንግዲህ ጠይቋል ማለት ነው። በ24 ሰዓት ውስጥ እንግዲህ ይህንን ምላሽ ጠብቃለሁ ብሏል። በ24 ሰዓት ውስጥ የማይሰጥ ከሆነ ይሄ ፋይት የሚከናወን አይመስለኝም አይደል? ትክክል። ለዚህ እንግዲህ አዲሱ ኢድሪስን በሙይታይ ሪማች ጠይቋል ማለት ነው። በ24 ሰዓት ውስጥ እንግዲህ ውጤቱን እንሰማ ይሆናል። ልክ ይህን ቪዲዮ እንደተመለከትኩኝ ወዲያው አዲሱ ከጅላሉ ጋር አድርጎት የነበረው ቆይታ ነው አይምሮ ላይ የመጣው። ከዛ ቪዲዮን አውርጄ ስለ ኤምኤምኤ ምን ብሎ እንደነበረ መፈለግ ጀመርኩኝ። ትንሽ ግራ ስለገባኝ ማለት ነው። አዲሱ እልህ ውስጥ ነበረ። አሸንፌ ውጤቴን ተነጥቅ ያለው በዳኞቹ ብሎ ነው የሚያምነው። ዳኞቹ በድለውኛል፣ የኢድሪስ ጓደኞች ናቸው፣ ሁሉም ሞይታይ እኔ እነሱ ውድድር ላይ ሄጄ የመጣው እንግዳ ነኝ፣
እኔ እነሱ ጋር መጥቼ በተወዳደርኩት ውድድር ዳኞቹ እኔም በድለውኛል ብሎ የሚያምን ስፖርተኛ ነው። እንደዚህ ብሎ የሚያምን ስፖርተኛ ከሙይታይ ውጪ በኤምኤምኤ እንወዳደር ሲባል ቅር ይሏል ብዬ አልገመትኩም። ቅር ይሏል ብዬ እውነት ለመናገር አልገመትኩም። ነገር ግን በዛ ብቻ ሳይሆን ያኔስ ምን ብሎ ነበረ? በቃ ወዲያው ስለ ኤምኤምኤ አውርቷቸው የነበሩት አንዳንድ ነገሮች ናቸው አእምሮዬ ላይ የመጡትና እስኪ እሱን ቪዲዮ እንከታተልና ከዛ በኋላ የምለው ሀሳብ ይኖራል። እሺ ዳኝነቱ እንደው ስህተትም ቢሆን ካምባክ ማድረጉ አይደነቅም? ኢድሪስ ካምባክ አድርጎ መነሳቱ እንደው ዳኝነቱ ስህተት ነው፣ እዛ ጋር ማለቅ ነበረበት ምናምን ይደነቅ አይደለም? እየተጫወትን ያለ ነው ሞይታይ ነው። በሞይታይ ኤምኤምኤ አይደለም። ኤምኤምኤ ቢሆን እኮ ካምባክ አያደርግም እዛው። ምክንያቱም ፈርስት ራውንድ ላይ ኖክአውት ሲሆን እዛው ጨርሰዋለሁ፣ ፊኒሽ ግራውንዱ ላይ ጨርሰዋለሁ። ትክክል። ስለዚህ ዳኛ ያስቆምሃል እንዳትጨርሰው። ዳኛ የሚያስቆምበት ምክንያት ደግሞ ህግ ስላለው ነው። ያስቆምና ይቆጥራል። አሁንም ድጋሚ ስትለው ያስቆምና ይቆጥራል። ሶስት ከወደቀ ደግሞ ጨዋታውን ይጨርሳል ዳኛ። አልቻለማ። ከዛ ምኑን ካምባክ ያደርጋል። ኤምኤምኤ ቢሆን እኮ በመጀመሪያ 30 ሰከንዶች ውስጥ ሞቷል እኮ ልጅ። ምን ብሎ እሱ አቀ ነው ወላሂ ምንም አይዋሽም። እሱ ኤምኤምኤ ቢሆን አልቋል እዛ ጋር ልክ ነው። ሁሉም ጀላሉን ጨምሮ እህታችንን ጨምሮ አዲሱ የተስማሙት ነገር ኤምኤምኤ ቢሆን ኖሮ አልቋል ጨዋታ ወይም ያልቅ ነበረ ነው። ለዛ እንደ ምክንያት አዲሱ ያቀረበው ሪዝነብል ነው ባይዘዌ ምክንያቱም የመጀመሪያው ዙር ላይ ኢድሪስ ተመቶ ሲወድቅ አይተነዋል። ቁጥሩን ባላስታውስም አዲሱ እዛ ኢንተርቪው ላይ በገለጸው ልክ ይሁን አይሆን ልብ ብዬ አልቆጠርኩም፣ ግን ተመቶ መውደቁ ግልጽ ነው። ቢገመት ሪዝነብል ነው። እዛ ላይ ቢሆን እዛው መልሶ ይቀጠቅጠዋል። ከዛ በኋላ ኤምኤምኤ ቢሆን ያሸንፎ ነበረ። ሞይታይ ስለሆነ ግን ዳኛ እዛው በወደቀበት እንዳይቀጠቅጠው አስቁሞታል ነው አይ ቲንክ ሀሳቡን እኔ በተረዳሁት መልኩ። የሀሳቡ ገለጻ በሌላ መልኩ ከሆነ ኮመንት ላይ ልታስረዱኝ ትችላላችሁ። ስለዚህ ኤምኤምኤ ቢሆን ኖሮ በዚህ ወይ ያልቅ ነበር እዛው ቀጠቅጠው ነበረ በሚለው ስፖርት እስኪ ሪማቻችንን በዛ በኤምኤምኤ እናድርግ ብሎ ኢድሪስ ሲያቀርብ እኔ አዲስ በደስታ ይቀበለዋል ብዬ ነበር የጠበቅኩት። ማለት ይሄ ለፕሮሞሽን ታስቦ የተሰራ ጌም ካልሆነ በስተቀር ማለት ነው። ለፕሮሞሽን ታስቦ የተሰራ ጌም ካልሆነ በስተቀር አዲስ ሪጀክት ያደርጓል የሚል ምንም አይነት ነገር ውስጥ ያልነበረም። ቆንጆ ሪማች እናያለን ብዬ ነበር ኤምኤምኤ ላይ የጠበቅኩት እንደውም ማለት ነው። ከሌሎች ፋይቶች ኦልሞስት አብዛኛው ፐርሰንቱ ለቀቅ ያለ ስለሆነ ኤምኤምኤ ለፋይት እንደ ልብ ፋይት አድርገው በቃ የበለጠ የደበደቡ ያሸንፋል ነው ኤምኤምኤ አይደል? ያሳመነው ያሸንፋል ነው። ያ ፍሪደም ስላለ አዲሱ በደስታ ይቀበሏል የሚል ሀሳብ ነው የነበረኝ። እንዴት ሪጀክት እንዳደረገው ለእኔ ግልጽ አይደለም እና ምናልባት ይህን ቪዲዮም የሚያየው ከሆነ አዲሱ በራሱ ሶሻል ሚዲያም ቢሆን የሚሰጠንን ምላሽ ይዤ መመለስ ይሆናል ማለት ነው። ምላሽ ቢሰጠን ደስ ይለኛል። ከሱ ኤክስፔክት ያደረግኩት ነገር ስላልነበር እኔ በግል ማለት ነው። በሌሎች ኦፈሮች እየቀረቡልኝ ነው ሲል ደግሞ ኢትዮ ፋይት ናይት ከኢቲኤፍሲ ጋር እየገቡበት ያለው ሰጣ ገባ እኔ በግሌ እያስደሰተኝ አይደለም። ለስፖርቱም እድገት ይጠቅማል ብዬ አላምንም። ለምን አንድ መነቋቀሩ የበለጠ ፐርሰናል እየሆነ ነው ማለት ሁለቱም አሴ ቢዝነስም እናስበው ስፖርቱን ለማሳደግም ብለን እናስበው በፈለግነው እንውሰደው፣ ሁለቱም ቢያደርጉት ችግር ሊኖረው አይገባም። እርስ በርስ መነቋቆራቸው ቢቀር ማለት ነው። ሁለቱም የየራሳቸውን ስራ ይስሩ፣ የየራሳቸውን ቆንጆ ስፖርት ያሳዩ። ስፖርቱ የሚያድግ ከሆነ ለስፖርተኞቹም ጥሩ ክፍያ ይክፈሉ፣ ጥሩ ነው። ስፖርተኞቹ ሲያድጉ የሆኑ ሰዎች እያደጉ ነው ማለት ነው። እንደ ሀገርም ስናስበው የሆኑ የለፉ ሰዎች በለፉበት ነገር ጥሩ ክፍያ እያገኙ ራሳቸውን እየለወጡ ህይወታቸው እየተቀየረ ነው ማለት ነው። ለዛ እርስ በርስ ጭቅጭቁን ትተውት ቢዝነሳቸውን ፌር በሆነ መንገድ ቢሰሩት። አሁን ይሄ ፋይተር መነጣጠቅ ምናምን ጥሩ አይመስለኝም እውነት ለመናገር።
እና የሚለጣጠፉት ስም አሁን እዛ ዲቴይል ውስጥ ከገባሁኝ አንዱን አንስቼ አንዱን መተው ስለማልችል በጣም ረጅም ቪዲዮ እንዳይሆን በማለት ነው እንጂ እርስ በርስ የሚለጣጠፉት ነገር የሆነ ነገር እየተፈላለጉ ከነዛ ውስጥ የሆነ አንድ ሰው ይፈለግና ክፍተት ያለበት ሰው ያኛውን ሰው ሰበብ አድርጎ አንደኛውን ተቋሙን ወይም ይህን ውድድር የሚያዘጋጀውን የመቀጥቀጥ ነገር ስፖርተኞቹ በፈቃዳቸውም ሊሆን ይችላል እንትን የሚሉት ነገር ትክክል ነው ብዬ አላስብም። በዚህ ረገድ ረቢቅ ያደረገው ብቻ ነው ለኔ ስማርት ወይ የምለው። በቃ በጣም ረቢቅ በጣም ስማርት መንገድ ነው። በቃ ትክክለኛው ነገር ነው። ውል ከነሱ ጋር አስር ያለው እነሱ የሚፈቅዱ ከሆነ ያን ፋይት ካደረኩኝ በኋላ መጥቼ ዱሬሳ ካንተ ጋር ነው ፋይት አድርጋለሁ። በጣም ዘቤስት ወይ እንጂ አንድ አሁን ፋይተር ከዛኛው አዘጋጅ ጋርም ከዚህኛው አዘጋጅ ጋርም እንደ ፋይተር ችግር የሚኖርበት ከሆነ ጥሩ እንደ ፋይተር ያለበትን ችግር ድምጽ መሆን መጋፈጥ ከተቋሞቹ ጋር ሊከራከር ይችላል። ነገር ግን እንደ ተቋሙ ሆኖ አሁን ለምሳሌ በኢቲኤፍሲ ስር ፋይት የሚያደርጉ ሰዎች ኢትዮ ፋይት ናይትን ማንጓጠጥ ሙድ መያዝ የሆነ እንትን ማለት ምናምን ትክክል ነው ብዬ አላስብም። መብታቸው ነው። አዎ መብታቸው ነው። ማንም ሰው ከመብቱ በላይ የሚያደርግበት ሀገር ላይ ነው። ግን እንደ መብት ከታሰበ በደንብ መብታቸው ነው። ካልተመቻቸው ተቋሙ እንደፈለጉ ሙድ ያዙ ያንጓጡ ምናምን ነቆራውን ያጧጡፉት፣ ግን አይጠቅማቸውም። ለነሱም አይጠቅምም፣ ለውድድሩም አይጠቅምም፣ ለስፖርት አዘጋጆቹም አይጠቅምም፣ ለስፖርቱ እድገትም የሚጠቅም ነገር አይደለም እና ምናልባት አዲስ ሌሎች ኦፈሮች እየቀረቡልኝ ነው የሚለው ከኢትዮ ፋይት ናይት ከሆነ ኦፈሩ ለሱ መቅረቡ ጥሩ ነው። ለራሱ የተሻለውን ለመምረጥ በዚህ ወይ ቻንስ መኖሩ በጣም አሪፍ ነው። ለሱም ጥሩ ነው፣ ለስፖርቱም ጥሩ ነው። አዘጋጆቹም በደንብ እርስ በርስ እየተፎካከሩ በርትተው ይሰራሉ ብዬ አስባለሁ። ሁለቱም ግን ንጹህ በሆነ ቢሆን፣ ምቀኝነት በሌለው ቢሆን፣ የጥላቻ መለጣጠፍ በሌለው ቢሆን በጣም አሪፍ ነው። እኔ ግን ውድድሩን ኤምኤምኤ ፋይቱን በአዲሱና በኢድሪስ መካከል ያለውን ብናይ ሪማቹን በኤምኤምኤ በግሌ በጣም ደስ ይለኝ ነበር እና አዲሱ ፈቃደኛ ከሆነ ደግሞ ያንን ፋይት ቢያሳዩን በጣም ደስ ይለኛል። ያው ኢድሪስ ኦልሬዲ ፍቃዱን አሳይቷል። በነገራችሁ ላይ እኔ አዲሱንም ኢድሪስንም በጣም ነው ማከብራችሁ። ምክንያቱም ሪስፔክትፉሊ ነው ሲሄዱ የነበረው። አሁን ትንሽ ፐርሰናል የሚመስሉ ነገሮች ቢኖሩም እንዳለፉበት መንገድ የሚጠበቅ ነው። እንደተለዋወጣቸው ቃላቶች የሚጠበቅ ነው። አይ ቲንክ ትንሽ የፐርሰናል መሆን ትንሽ መናደር ሰው ናቸው እነሱ እልህ መጋባት ምናምን የሚጠበቅ ነው። ግን ከዚህ በላይ ባያልፍ ደስ ይለኛል። እኔ እንደ ግል ማለት እልህም ይጋቡ ትንሽዬም ቆይ አሳዩዋለሁ አይነት ስሜት ይኑር። ግን ከዛ አልፎ ፐርሰናል ጥላቻ ውስጥ እንዳይገባ እሰጋለሁ። እዛ ውስጥ ከገባ በጣም ስፖርቱን ዝቅ የሚያደርግ ነገር ነው የሚሆነው። አዲሱንም ኢድሪስንም በስርዓታቸውና ስነ ምግባርን በተላበሰ በስፖርተኛ ጸባያቸው በጣም ነው ሪስፔክት የማደርጋቸው። ትራሽ ቶክ አለመውደዳቸው ምናምን ደስ ይለኛል። ትራሽ ቶክ ግዴታ መኖር አለበት ብሎ ከሚያምኑት አይደሉም፣ ግን ያስፈልጋል። ግን የሆኑ ፐርሰናሊቲዎች አሉ የሚያምርባቸው፣ እነሱ ያድርጉት። የና አዲስ ፐርሰናሊቲ ደግሞ የሚያምርበት ይሄ ነው። ሲጀመር ትራሽ ቶክ ቢጀምሩ አያምርባቸውም እውነት ለመናገር። ለዛ ለነሱ ያለኝን ክብር በዚህ መግለጽ ወዳለሁ። የሚፋይታቸውን ባይ በጣም ነው ደስ የሚለኝ። እስኪ አሁን ዩቲን ደግሞ ምንድን ነው ያጋጠማት? ለምንድን ነው እንደዚህ አይነት ነገርስ ደጋግሞ የሚያጋጥማት? እስኪ የዩቲን ቪዲዮ አብረን እንመልከት። ሰላም። ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ግን ያው ብቻ ከትላንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራ በማስ ሪፖርት ጠፍቷል። የማንም ቤተሰብ ሁሉ የማንም ቤተሰብ አይሽ እንደዛ ባትበቀሉኝ፣ አይሽ እንደዛ ባይፈጠር። ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን
አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባየው ደስ ይለኛል ምናምን እና ላለቅስ አይደለም ባይሆን ጥሩ ነበር ግን ሆነ እና ደግሞ ቻሌንጁ 60% ቪው ነው እና 1.6 ታይታ ነበር አምባር 40% ቮት ነው። 40% እድል አለን ብዬ አስባለሁ። ሁላችሁም ዳሽን ባንክን እያወረዳችሁ እዛ ላይ ቮት አድርጉኝ እና እስኪ ሞክር። እኔ በአንዳንዴ በጣም ብዙ ክፋቶች አሉ ሶሻል ሚዲያ ላይ ማለት ብዙ ክፉ ተናጋሪዎች አሉ። በጣም ከልክ ያለፉ የጥላቻ ንግግሮች አሉ። በጣም የሚዘገንኑ ስድቦች አሉ። እነሱ ላይ ማስ ሪፖርት አይደረግም። ሃይማኖትን ከሃይማኖት ለማጋጨት የሚሰሩ ጥቂት የማይባሉ ሰዎች አሉ። ቪዲዮዎቻቸው ራሱ በጣም የሚዘገንኑን ማለት ነው። እነሱ ላይ ማስ ሪፖርት አይደረግም። ግን ዩቲ አሁን የሰራችው ድራማ ላይ ወይም ደግሞ ሌሎች በቃ እነሱ ማንነት ይሄ ነው ኢንተረስት ይሄ ነው ብሎ የሚሰሩት ነገር ልክ ነው ብለን እንኳን ባናምን፣ አሁን አንዳንዴ በተለያየ ምክንያት ልክ ነው ብለን ማናምናቸው ነገሮች ይኖራሉ። እኔም እኮ እንደ ግል እኮ ዩቲ ይሄንን ነገር ባታደርግም ብለው በራሴ ይኖረኛል። አጋጣሚውን ካገኘው በግል ሳገኛት ዩቲ ይሄን ነገር እኮ ባታደርጊ ደስ ይለኛል በዚህ ምክንያት ብዬ በስርዓት በክብር ልነግራት ይችላሉ። የሆነ እሷ የምታደርጋቸው አንዳንድ ነገሮች ትክክል አይደሉም ብሎ ማመንና እሷ የምትሰራው ስራ ላይ በጥላቻ ወይ በክፋት ማይሆንን ነገር ማድረግ በጣም የተለያዩ ጫፍና ጫፍ የሆኑ ነገሮች ናቸው። ማስ ሪፖርት እኔ እንደምሰማው ከሆነ ብዙ ጊዜ የሚደረገው በክፍያ ነው አሉ። በተለያየ በክፍያ ማስ ሪፖርት የሚደረግባቸው ሲስተሞች ነው ሲባል የምሰማው። እውነት ይሁን አይሁን አላውቅም። ግን እውነት እንደዛ ከሆነ የሆነ ሰው ለክፋት ለመጥፎ ነገር ለጥላቸው ብሎ ክፍያ ከፍሎ ለዛውም በዛ ቪዲዮ ማንንም ያልጎዳች ልጅ፣ ማንንም ክፉ ያልተናገረች ልጅ፣ ማንም ላይ የጥላቻ ስብከት ያልሰበከች ልጅ ያ ቪዲዮ ቢቀመጥ በግል ደረጃ ማንንም የማይጎዳን ነገር እኔ ይህንን ጥላቻ ራሱ ማለት አልችልም። ምቀኝነትም ጭምር ካልሆነ በስተቀር ሰው እንዴት የሰውን ላብ ለመንጠቅ በዚህ ልክ ወጪ እያወጣ የሆነ ነገር እያደረገ ሰዎችን እያስተባበረ ማስ ሪፖርት አድርጎ የሰውን ድካም ገደል ለመክተት እንዴት ይለፋል? ከምር እንደዚህ አይነት ሰዎች ይመስላችኋል? በእንደዚህ አይነት ነገር ቤኔፊት የምታገኙ የሆነ ጥቅም የምታገኙ ምናምን ይመስላችኋል? ጥላቻችሁን እየመገባችሁ መርዘኝነታችሁን ውስጣችሁ የበለጠ ብታስፋፉ እንጂ ምንም የምታገኙት ጥቅም አይኖርም ከኪሳራ በስተቀር። በምቀኝነት ሰዎች ላይ በጥላቻ የሆነ ነገር በማድረግ ምንም የሚገኝ ጥቅም የለም። ምንም አይነት ትርፍ አይገኝበትም። እና እንደዚህ የጥላቻ የምቀኝነት አይነት ድካም አንድከም። ሰዎች ላይ ክፉ ለማድረግ ወጪ አናወጣ፣ ያን ያክል አንልፋ ማለት እወዳለሁ። የዛሬው ሪል ቶክ ሰላሀዲን ይህንን ይመስል ነበረ። ለነበረን ቆይታ ከልብ አመሰግናለሁ። ዩቲዩቤን ሰብስክራይብ ያላደረጋችሁና ቤተሰብ ያልሆናችሁኝ ሰብስክራይብ በማድረግ ቤተሰብ ሁኑኝ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ